بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. ما بعد يتكبراتشو وندموش اهتوش من العالم تقنيو. السلام عليكم ورحمة الله وبركاته. دمت ما تفتح لبنا مجمريا لرمضان مكوانا درساتشو. تقبل الله منا ومنكم صالح الأعمال. بأمارنيا هنو مجمريا برمضان لي يدركوت. እንግዲህ ረመዳን እንደምታውቁት አላህ Subhanahu Wa Ta'ala የሰጠን የዚህ ኸይረኛ የሆነ ወር ብዙ ነገር ለመስራት ኸይር ለመስራት ስለሆነ እኛ ደግሞ በትግል ላይ ስላለን እስካሁን ድረስ ህዝባችን ሀገራችን በአደጋ ላይ ስላለ ረመዳን ቢሆንም የነሱ ጉዳይ ማንጸባረቅ አይቀርም። መጀመሪያ መግቢያ ያፈለኩት ማድረግ ምንድነው አላህ Subhanahu Wa Ta'ala ለኛ ለኡመት ሙሐመድ ማለት ነው አምር بالمعروف والنهي عن المنكر የሚባል አንድ ሰው መጥፎ ነገር ሲያይ መናገር እንዳለበት ደግ ነገር ሲያይ ደግሞ መደገፍ እንዳለበት ይሄ በግዴታ ወይ ደግሞ በዋጅብ ተደርጎ በቁርአን አስቀምጠዋል ዑለማም አስቀምጡት። ለዛ ነው ደግሞ ኡመት ሙሐመድ خير أمة كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله تبلنال. إنيا أمة الإسلام لمندنو يعني حلافنة يتسطچو الله سبحانه وتعالى يهون هلو أنبياتوች ሲልክልን ማለት ነው ለአንድ ዓላማ ነው ሁላቸው የመጡ እኛ ለአላህ Subhanahu Wa Ta'ala አምልኮት ለማድረግ በትክክለኛ መንገድ በትክክለኛ ተውሂድ ማለት ነው። ግን ብዙ ሰው ምን ይመስለዋል እስልምና ሲባል በምንም ቦታ አይገባም በቃ በተወሰነ ቦታ ነው ምን ማን እንዳስረዳቸው እንደሱ አላቅም እስልምና ምንም ሌላ ሮል እንደሌለበት በጣም በተወሰነ ቦታ በመስጊድ ብቻ መሆን እንዳለበት ብዙ ሰው ይወስደዋል። እስልምና መስጊድ ብቻ ቀርቶ እዛ ነው ያለበት ሐላፍነት እንጂ ሌላ በህብረተሰብ ምንም ሐላፍነት እንደሌለው ምንም ማድረግ እንደማይችል እስልምና ምንም ድምጽ እንደሌለው ነው የሚወሰድ እና በዚህ አጋጣሚ ደግሞ ብዙ ሰዎች በአገርህም በህዝብህን በጉዳይ ስትናገር ዘረኛ ይሉሃል ማለት ነው። ዘረኛ ይሄ ዘረኝነት ቢያነቡት ምን እንደሚለው እስልምና በዘረኝነት የተመለከተ ዘር የሁላችን ተለያየ ዘር አለን። ኢትዮጵያ ደግሞ መቼም ሆና አታቅም ለወደፊትም አትሆንም። ከአንድ ህዝብ አይደለንም አንድ ሃይማኖት አይደለም ያለን። እንደዚህ በእነዚህ በስዊድን ቋንቋ ራሱ ሞንግፋልድ ይባላል። ሞንግፋልድ ማለት ተለያየ አይነት በቃ ያለው ነው። ተለያየ ቋንቋ ተለያየ ባህል ተለያየ አስተሳሰብ ሁሉም በየቦታው የታገለ ያለ ማለት ነው። ምክንያቱም እቺ በኢትዮጵያ የምትባል ሀገር አንድ ባንዲራና አንድ ሃይማኖት የሚፈልጓት ከድሮ ጀምሮ ወደ ኋላ አሁን ተመልሰዋል ወደዛ እየፈለጉ ናቸው እና እኛ ደግሞ እስልምና የሚለው ራሱ ለማንም እኛ ገና እንደ ሙስሊሞች የምንማረው ሌላ ሰው ሃይማኖቱ እንዳትነካለት እንደፈለገ ማመን እንደሚችል እስከ ላንተ እስካልከለከለህም ድረስ ተከባብረህ በሰላም መኖር ትችላለህ ማለት ነው። ስለዚህ ያለ ምክንያት አይደለም እኛ كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله. አሁን የኔ ጥያቄ የኢትዮጵያ ሙስሊም ያለ የንሃው يعني አምር بالمعروف እና ነህይ عن المنكر ሙንከር መጥፎ ነገር ሲያይ ማለት ነው። እኛ የትግራይ ህዝብ ምሳሌ ወንድሞች የሚላቸው ከሆነ ሙስሊሙም ይሁን ክርስቲያኑም ይሁን መጥፎ ነገር ሲደርስባቸው መናገር ይገባቸዋል። እስካሁን ድረስ ግን ህዝቡ አልተናገረም ነበር። በርግጥ የመጨረሻ ጊዜ በሌላ ብሔር ሲሆን ሰው መናገር ጀመረ። ለኛ የተናገርን ደግሞ ዘረኞች የተባል ነበር። ዘረኛ የሚባል የራስ ዘር ይበልጣል ሲል ማለት ነው። እኔ ይበልጣለሁ እኔ እኮ እንደዚህ ነኝ እኔ ነኝ የሚል ነው ዘረኛ የሚባል እንጂ ሰው ዘሩ ከዘሩ ካልመጣ ከየት ይመጣል? ሁሉም የየራሱ ዘር አለው። እኔ ከመጣሁበት ዘር አለ አንተ ከመጣህበት ዘር አለ ሁላችን ተለያየ ዘር አለን። ግን የኔ ዘር ይበልጣል ካንተ ዘር ካልኩህ ነው ዘረኛ ወይ ደግሞ እስላም የማይወደው እስልምና
ምክንያቱ ረሱል ሰለላሁ ዐለይሂ ወሰለም ከአረብ ሀገር ነው የመጣ አረቢ ይባላል። ሰልማን አልፋሪሲ ከኢራን ነው የመጣ ፋሪሲ ይባላል። ሱሄብ ሩሚ ሰሓባ እነዚህ ሰሓባዎች ማለት ከሩም ነው የመጣ ከሩም ደግሞ ከነዚህ ነጮች ማለት ነው ሮማን ይባሉ። ቢላል ደግሞ አልሐበሺ ከሐበሻ ነው የመጣ። እንግዲህ እነዚህ የተለያዩ ሰዎች በዘራቸው በማንነታቸው እየኮሩ አልቡኻሪ ቡኻራ የሚባል መጽሐፍ የጻፈ ሐዲሱ የሰበሰበልን ራሱ ከቡኻራ ነው፣ አረብ አይደለም። የአረብኛ ቋንቋ ግራማቲክ ያስቀምጠልን ራሱ አረብ አይደለም፣ ኢራኒ ነው፣ ፋሪሲ ነው። ስለዚህ እስልምና የሁሉ የሚያቅፍ ሃይማኖት ነው። በተለያየ ሃይማኖት ቢኖር ራሱ ለኩም ዲኑኩም ወሊየ ዲን ተከባብ አህለል ኪታብ ደግሞ መክበር እንዳለብን። አህለል ኪታብ ማለት ይሁዳውያንና ክርስቲያን ናቸው። እነዚህ ራሱ ወጃዲሉ አህለል ኪታብ ብለቲ አህሰን ነው የተባለ ከነ አህለል ኪታብ ራሱ በአደብና በስርዓት አድርጋችሁ ተነጋገሩ። ይሄ ማለት እኛ በታች መሆን አለብን ማለት አይደለም። ግን የኢትዮጵያ ሙስሊም ግን ከድሮ ከታሪክ ጀምሮ ካየነው ግን ብዙ ችግር ያሳለፈ እንደሆነ ሁላችን እናውቃለን። እስካሁን ቅርብ ጊዜ በኃይለ ሥላሴ ጊዜ ሙስሊሞች ስደተኛ እየተባለ ነው የነበረ ማለት ነው። ቅርብ ጊዜ ነው ከደርግ በኋላ ነው ትንሽ የተሻለ የመጣ ማለት ነው። ስለዚህ ታሪኩ እንደሱ ነው። አሁንም እነዚህ ልሙጣኖች አንድ ባንዲራ ነው አንድ ሃይማኖት የሚሉት ማንም ማስቀመጥ የማይችሉ ሰዎች ለነሱ ደግሞ ግዴታ እኛ መታገል አለብን። ምክንያቱም ሁሉም የየራሱ አገር አለው፣ የየራሱ ቋንቋ አለው፣ የየራሱ ባህል አለው። በዛ በማንነቱ መጥቶ አሁን የትግራይ ህዝብ እየተደረገ ያለ ማለት ነው። እንደምታዩት አሳያችኋለሁ። የሶሪያ ስደተኞች ኢትዮጵያ ላይ ለኢፍጣር እየተጠሩ የትግራይ ህዝብ ግን በአሁን ሰዓት እያስራቧቸው ነው። ምግብ እንዳይገባ ድጋፍ እንዳይገባ ጦርነት በነሱ በድሮን እንዲሁም የኢማራት ድሮን የአረብ ሀገሮች ተሰባስበው ነው ወደ ትግራይ ይህን ሁሉ ችግር ያስቀመጡት ማለት ነው። ስንት ሰው የሞተበት ስንት ሴት የተደፈረችበት እያለ እኛ ኢትዮጵያውያን በጣም እንደዚህ ተግባብተን ነው የምንኖረው። ይገባኛል፣ ለፖለቲካ እንደሆነ ይገባኛል። ግን ህዝቡ መናገር አለበት። ይሄ እስከ መቼ ነው እንደዚህ ያለ ሰው መኖር የሚችለው? እኛ በትግራዋይ መሆኑ ራሱ የትም ቦታ አሁን ትግራዋይ ስለመሆኑ ብዙ ችግር እየወረደው፣ ሌላ ደግሞ እንደሱ ኦሮሞዎች እየተታገሉ ነው በችግራቸው በሚወርድባቸው ማለት ነው። ስለዚህ መሆን ያለበት የራሱ ሰው ጋና ሳያከብር የሌላ ስደተኛ አከብራለሁ ቢለው በርግጥ ለትንሽ ለነዚህ አረብ ሀገር ለማሳየት ነው የሚፈልገው ያለው እንጂ ዓለም ሙሉ አሁን ምን እያደረገ እንዳለ መንግስቱ አልহামዱሊላህ ሁሉ ሰው አውቀዋል። አሁን እኛ እመኑ አትመኑ አይደለም፣ በመጀመሪያ ነበረ። መጀመሪያ ለኛ ስንት ሰው ውሸታሞች ሲለን ማለት ነው እናንተ ዋሽታችሁ ነው እየተባልን ነበር። አሁን ግን በዓለም ሚዲያ ተነግረዋል። አልጀዚራ ተናግራለች፣ ቢቢሲ ተናግራለች፣ ሲኤንኤን ተናግራለች። ለዛ አይደለም እኛ የምናገረው ያለን። ግን ይሄ የሚገርመው ደግሞ በእነዚህ ድምጻችን ይሰማ የነበሩ ሰዎች በኢህአዴግ ጊዜ ተቃዋሚ የነበሩ ሰዎች አሁን ስናያቸው ማለት ነው እንደዚህ ሆኖ ቁጭ ብለው ከመሪያቸው በጣም በደስታ እንደዚህ አይነት ደስታ የተሰማቸው። የሙስሊም ትግራይ ግን በአሁኑ ሰዓት ረመዳን የሚበላው የለውም፣ የሚሰግድበት ቦታ የለውም። በየተራራ በየስንት ቦታ ተቸግረው እያለ እንደዚህ አይነት ማሳየት ማስመሰል በጣም የሚያሳዝንና የሚገርም ነው። ምክንያቱም እንዴት ብሎ ነው እዚህ ሀገር የኔ ሀገር ልትሆን እንዴት ትችላለች? የሶሪያ ስደተኛት መብላታቸው ደስ ይለናል፣ የረመዳን ነው እነሱ መብላታቸውም ያስደስተናል እንጂ አይከፋንም። ግን እንዴት ብሎ በአሁኑ ሰዓት ህዝብ ትግራይ 4 ሚሊዮን የሚያክል ሰው ምግብ ተከልክሎ እንዳይገባ
እየተከሰተ ያለ እንደዚህ አይነት ሲያይ አንዱ እዚህ ኮሜንት የጻፈው ማለት ነው ወግመጣለው ሲል ምንድነው ያለኝ እስኪ እታችን እናስገባታለው ሰላም ተጋሩዋኒ ሰላም እንዴት ነሽ ኦንላይን ሬኪ እግዚአብሔር ይመስገን እንዴት ናችሁ ደህና ነኝ አየሹ አርስቱ ማለት ነው እንዴት ይዟችኋል ደህና ነው አልহামዱሊላህ አዎ አይቻለሁኝ ይሄ ምንድነው የሚባለው የምትበላው የላት የምትከናዳ ያገሩ ህዝብ እንደዚህ እንደ ምንድነው እንደ ቅቤ እየተናጠ ሀገሪቷ ወደ ሌላ ቀውስ እየገባች እሱ እዛ ሄዶ ሲያሽቃብጥ እንግዲህ ወይ ወደ አረብ ሀገር ሊፈረጥጥ ቢያሰበው አፍሪካ አሁን እንግዲህ ሰልጥነው ስለሆነ የሚቀበለው ሰው ስለሌለ ወይም ደግሞ የሱሪያ እንዴት እንደፈረሰች ኤርፋሪን ከነሱ ሼር እያደረገ ነው ማለት ነው ባይዘው ይሄ ሰውዬ ጤነኛም አይመስለኝም እኔ መጀመሪያ ማየት ያለብኝ እንደ ሀገር መሪ ብሆን እኔ ለሱ በጣም ነው የምበልጠው ሷሪ በጣም ተጋርዋኒ እኔ በጣም ነው የምበልጠው ምክንያቱም እኔ ካልኩሌት አድርጌ ነው ሁሉንም ነገር everything አሁን ይሄ ሰውዬ ጤነኛ እውነት ጤናው በትክክል ህዝቦቹ ራሱ የራሱ የትግራይ ህዝብ ራሱን የቻለ አንድ ሀገር የራሳችን ሀገር ያለን ሰዎች ነን እኛም እና የነሱ ወታደር በትግራይ በሌለ ጦርነት አስገብተው የሚያስፈጃቸው የሚሰግዱበት ቦታ የለ የሚጾሙበት ቦታ የለ የሚበሉት ነገር የለ እዛ ሄዶስ የሚያልቀው ወታደሩስ ስለነሱ ሳያስብ የሱሪያ ስደተኛ ሰብስቦ አናገረ ሲባል እኔ ትንሽ ሰው ምን ይለኛል አይደል እንደዚህ አየሹ እንደዚህ ብቻ ሳይሆን ማህበረ ቅዱሳን የት እንደሄዱ አላቅም እንደዚህ አይነት እኮ ተከስቶ እኔ ባይኔ አይቻላቅም በኢትዮጵያ መንግስት ቤት እንደዚህ ሙስሊም ገብቶ ሰግዶ እንደዚህ ፍጡር በልቶ በርግጥ ነጮች ስለሆኑ እነሱ የሶሪያ ሰዎች ከሀበሻ ስለሚበልጡ የነሱ እንዲሁም የሚገርምሽ ራሱ ሴቶችና ወንዶች እንደዚህ ተቀላቅሎ አብረው ሲሰግዱ ሌላ ቦታ እኮ ስታይ ስንት መከራ ነው አብረሽ ከሙስሊሞች እንደዚህ መስገድ ሊያርጉልሽ በዒድና በአንድ ትልቅ ቦታ ካልሆነ በስተቀር አይከሰትም ታይቶ አያውቅም አረ ይሄ ነገር እኮ ማሬ አንድ ነገር ብላለ መሰለሽ ይሄ ሰውዬ ሞሞቻው ስላደረሰ ነው መሰለኝ እያቀበጀበጀው ነው ያለው ይሄ መቅበጅበጅ ነው እኔ አልከታተለውም ወላ ትዊተር ላይ ፌስቡክን ብዙም አልከታተለውም ምክንያቱም ከሱ ምንድነው የምማረው እኔ ጊዜን ኮስት ማድረግ አልፈልግም ለሱ ለማይረባ ተረተረት ወሬው ለመስማት ብዬ ህዝቡማ አይደለም ብዙ ሰው ስለሚደግፍ ዝም ብሎ ሳያቅ ማለት ነው ለሱ ነው እንጂ እሱ ፖለቲካ እየሰራ ነው የሚገርም ነገር አይደለም ሾርት ሚሞሪ ህዝብ ታያቸው እነዚህኮ ምንም ማያስቡ አተላኮ ናቸው የኢትዮጵያ ህዝብ ማለት በዚህ አጋጣሚ የኢትዮጵያ ህዝብ ማለት እኮ አተላኮ ነው በዘረኝነት የታወረ አይኑ እያየ የማያይ ጆሮ እየሰማ የማይሰማ ደንቆሮ ህዝብ ማለት እኮ ነው ምክንያቱም ኢህአዴግ ይህን ሁላ ነገር ኮንትሮል አድርገው ያን ሁላ ልማት ሲያስመዘግቡ ይህን ሁላ አገሪቷን ከመሬት ከአፈር አንስተው እዚህ ደረጃ ላይ ሲያደርሷት እኮ ስንት መከራና ስንት ችግር አልፈው ነው ስንት ስድብና ስንት የነሱን ሽኩቻ ችለው ነው ግን ተጋሩ በመሆናቸው ብቻ አብይ ሳምባይ ኩላሊቴ ብለው በአንድ ቀን ውስጥ ስንትና ስንት ዘፈነው አዝምረው የተቀበሉት ሳምባችን ያሉት መሪያቸው አሁን 24 ሰዓት ባልሞላ ጊዜ ደግሞ ውረድ ለይባ ሲሉ ትንሽ አፋቸው እንኳን ያዝ ማያረጋቸው ደንቆሮ ህዝቦች ናቸው እነዚህ ህዝቦች በፍጹም ስለነሱ እኛ we don't care አያገባንም ሲፈልጉ ገደል ይግቡ ሲፈልጉ የፈለጉበት ቦታ ይድረሱ አያገባኝ እኛን ግን ለቀቅ አሁን እኛን ድንጋይ ነው ሀገራቸው ብለውናል አይደል እኛ ምንበላው
ያው ከኛ ስትነጠሉ ምን እንደምትበሉ ብለውናል። እንግዲህ እኛን ለቀቅ ለምን አያረጉንም? ለምንድን ነው የሚገሉን? ለምንድን ነው እየገቡ ምግባችን በዘራፊ በኤርትራ ወታደርና በአማራ ፋኖ ነው የሚያዘርፉት? ታዲያ ምን በላው የለም? ለምን አይለቁንም? ለምንድን ነው እንደ መሽገር እንደዚህ ተለጥፈውብን ዙሪያችን እንደ መሽገር እየዞሩ የሚለጠፉብን? እኛን ለቀቅ። አሁን እኛ እንደተጋሩ ይሄ መንግስት የኛ መንግስት አይደለም። የኛ መንግስት ዶክተር ደብረጽዮን ነው። የኛ መሪ ጌታቸው ረዳ ነው። ስለዚህ እነዚህን ሰዎች የኛ ራሳችን መርጠን ፈቅደን ያስቀመጥናቸው መሪዎቻችን ለህዝባቸው ሲሉ በረሃ ለበረሃ እየተንከራተቱ ፊታቸው ሰውነታቸው ሁሉ ተበላሸ ፍቅራቸው በግብር ያሳዩ መሪዎች ጀግና ልጆች አሏት ትግራይ። መሪያችሁ የእናንተ ማዲያቱ እንዳይታይ ሜክአፕ ተለቅልቆ ፋውንዴሽን እኔ እንኳን እንደሱ አልቀባም ተለቅልቆ ቤተ መንግስቱ ሱሪያ ቅርጥስ እያለ እያመጣ አንዴ አረብ ሀገር አንዴ አስመራ ሄዶ የቡና ቁርስ ያቅርብ እናንተም ዝፈኑለት እንደዚህ እየተባባላችሁ ገሃነም እሳት ስትገቡ ያኔ የትግራዋይን ሱሪ ያኔ የትግራዋይን ጭንቅላት ታስታውሱታላችሁ። ነገሩ ጭንቅላታችሁ ስለማይሰራ ብታዩም እየገባችሁም እንኳን አብይ ሳምባይ ነው እያላችሁ ነው እስካሁን ድረስ። ስለዚህ ሳምባችሁ ከሆነ ተንፍሱበት፣ ኩላሊታችሁ ከሆነ ደግሞ ሽንታችሁ አጣሩበት። እኛን ተጋሩ ለቀቅ፣ ከጭንቅላታችን ወረድ ዱቅ ብላችሁ ጥጋችሁን ይዛችሁ እኛ ከየት ተነስተን የት እንደምንደርስ እንግዲህ በቪዛ ተሰዳችሁ መጣችሁ ሰሃን ምናምን ሽንት ቤት ታጸዱ ይሆናል የትግራዋይ። አሁን የምትገድሏት እናት አሁን የምታስለቅሷት ልጅ ያላባት ያስቀራችኋትን ልጅ ነገ ጧት መጣችሁ እግሯን እያጠባችሁ ቤቷን እያጸዳችሁ ታገለግሉ ይሆናል። ምክንያቱም ግርድና አመላችሁ ስለሆነ። ስለዚህ እኛ ተጋሩ በራሳችን ልጆች አላያችሁም እንደ ጌታቸው ረዳ አብይ ቁጭ ብሎ ዝም ብሎ ፖሊስ ግባ ሲባል አልገባም ብለህ ወታደር ሁን ስትባል አልሆንም ብለህ የሚመጣ ሰላም የለም ብሎ ሲፎክርላችሁ እሱ ሱፉን ለብሶ ቤተ መንግስት የፈለገውን ሰው እያስገባ የፈለገውን ነገር እየበላ ሀገር እየዞረ ከአንዱ ጋር ፎቶ እየተነሳ ሜካፑን ተለቅልቆ ማዲያቱን እንዳይታይ ሲሽሞነመን ደብረጽዮን ግን ያ ምን የመሰለ ፊቱ አመድ መስሎ ፍቅሩን የሀገሩን ፍቅር የህዝቡን ፍቅር በተግባር ያሳየ ጀግና መሪ አላት። ትግራይ መሃን አይደለችም። ትግራይ ብዙዎች የለመለመ ማህፀን ያላት ሀገር ናት። አንዱ ቢሞት አንዱ የሚሞትላት የምትወልድ አንዱን ብገድሉት ሺህ ሆነን የምንበዛ ሺህ ሆነን ለጠላቶቻችን እንዲህ የምናንቀጠቅጥ ልጆች የምታፈራ ወላድ ናት ትግራይ። እንደናንተ አዝማሪ አንዱ ሲመጣ አንጨብጫቢ እንዴ አውሮፕላኑ ወደቀ ሲባል በቴክኒክ ነው ሲባል የሚያንጨበጭብ ህዝብ እኮ ነው። እኔ እኮ ምን ጉዶች ናቸው እኮ ግርም የሚለኝ ወይ ቀለባሽ እንደው መጨረሻቸው አሳይቶኝ ወይ እኛማ ተገላገልን። እስኪ ነው ቡግንጅ በቃ ፍርጥ ብሎ ብሎ እንደወጣ ነው። እናንተ ከኛ ከህይወታችን ይህንን እኛን ቱርኮሳ ከጀመራችሁት ቀን ጀምሮ ፎጣ ለባሽ እኛን እንደዚህ መንካት ተጋሩን መንካት የጀመራችሁ ቀን አብጦ የነበረ ጀርባችን ላይ አብጦ የነበረ እንደ ምሽገር ተጣብቆ በቃ አላስተነፍስ አላስኬድ ብሎ እናንተን ተሸክሞ መጎተት ከብዶን የነበረ ነገር ቷ ብሎ ተንፍሶ ምግል እንደወጣ ነው ያሰብነው እኛ ተጋሩ። ስለዚህ እኛን ለቀቅ። እስላም ክርስቲያን የሚባል ነገር ልዩነት የለም በሀገራችን። ስትፈልጉ እዛ ተፋጁ፣ ስትፈልጉ የፈለጋችሁትን ነገር ሁሉ። እኛ የእናንተ መጥፎውንም ጥሩንም አንመኝም፣ አናቃችሁም፣ አታቁንም። በመልካም እንመሳሰል በቋንቋ በሁሉም ነገር። የሚገርምሽ እንጂ እዛ ሲጽፈው ደግሞ ምንድነው የተጻፈ እኛ በታሪካችን እንግዳ ተቀባይ ስለሆንን ለዛ የአባታችን ተከትለን ነው ብሎ ነው የተጻፈ። የሚገርምሽ እትጋሊ ማኒ ካፍሮሊዳ አሪኮ ግርም የሚለኝ ታሪኩ በቃ በጣም ነው የሚገርምሽ። በአረብኛና በእንግሊዝኛ በአማርኛ ጽፈው ገርሞኝ አየሽው ምንድነው ያለ መሰለሽ አንተ ማለት አልኩት። እኔ ትዊተር ላይም ገብቼ አንተ
ማለት ምንም I don't know ይሄ ባይዘው ይሄ ሰው የደንቆሮ ስለሆነ አነበብሽው በዚህ ድንቅና በውብ ታሪካችን እንደሞከራው ሁሉ ህዝባችን በተለይም በወጣቱ ምናምን ብሎ በቃ እኛ የድሮ ይሄ ሁኔታው እንደዚህ ቀድሞ ሁሌ ዛሬም ወደፊትም ከሙስሊም ሀገራት ህዝቦችን ጋራ ምናምን በቃ የሌለ እኛ ደግሞ የአባታችን ታሪክ በቃ ታሪኩ እዛ እንዳለ የአክሱም ታሪክ እንዳልሆነ የትግራይ ታሪክ እንዳልሆነ ምንም አያስታውሱም። ታሪኩት ይፈልጉታል፣ እኛ ነው የማይፈልጉን። ትግራዋይ አጥፍቶ ታሪኩ ወስዶ መኖር ነው የሚፈልጉት። በጣም የሚገርም ነገር ነው። እነዚህ ሰዎች አልኩሽ እኮ ሰው እንዴት ነው ሰው የሆነ ያቆጀብጀዋል አይደለ ሲሞት እንደዛ ያረጋውን መሰለኝ እኔ ሰውየው የሆነ እያሳበደው ነገር ነው ልበል። አንደኛ ነገር ይሄ ወይ ከዚህም አይደለ እምነት የለው ሃይማኖት የለው መምጫው አይታወቅ ዘረቢስ የጠንቋይ ዘር አርኖ ምን አይነት እምነት ተከታይ እንደሆነ ራሱ አይታወቅም። እንጃ አሁን ነገሩን ሁሉ ተደማምሮ የጥንቁልናው የድፍትርናው ምን ሁሉንም ነገር ተደማምሮ ተቀላቅሎበት እያቆጀበጀው ነው ሰውየው። እኔ በጤናም አይመስለኝ አንድ ይሄን ሁላ ሚሊዮን ሰው የሚመራ መሪ አሁን ዛሬ ተነስቶ ሌላውን ተይው አሁን ዛሬ ተነስቶ በተናቸው አጠፋናቸው እንዲያረግናቸው ይልሻል። ትንሽ ቆይቶ ደግሞ መከላከያ ካልገባችሁ እነሱ ካልጠፉ እኛ ሰላም መኖር ስለማንችል አሁን መከላከያ ካልገባችሁ ይላል። የውሸትማ ስንት ብለን እንቆጥር ይወርዳ መቁጠር እኮ አቃተን። በቃ ውሸቱ መቁጠር አቃተን። አሁን የሱ ማበድ ሳይሆን ከሱ ተከትለው ያበዱት ህዝቦች ናቸው እኔ እየገረሙኝ ያሉት። አሁን ስትሳሳች ከሰማው እንዴ ዛሬ ተነግረሽ ነገር ደግሞ ሌላ ነገር ከተናገርሽ ቆይተሽ ደግሞ ሌላ ካመጣሽ እንዴ ምን ሆና ነው ብዬ ነው የምጠይቀው እኔ። ምክንያቱም ጭንቅላቴ በትክክል ስለሚሰራ ምን ሆና ነው እንደዚህ ወሬ እንዴ ዛሬ የተናገረችው ነገር ደግሞ ከነገ ወዲያ ሌላ ምንድነው ብዬ ጠይቃለሁ። እንደ አገር መሪ ይሄ ሰው የፈለገውን አፉን የሰጠውን መጥቶ ሲቦተረክ ያንጨብጭባሉ። እናቴ ደግሞ ትንሽ ቆይተው ደግሞ ሰልፍ ይወጣሉ። ሳምባዬ ነው ብሎ ሰልፍ ይወጣሉ። አይሰለቻቸውም። ኩላሊቴ ነው ብሎ ሰልፍ ይወጣሉ። ተመልሰው ደግሞ ሌባ ብሎ ሰልፍ ይወጣሉ። ዘቅዝቀውት አሁን እነዚህ በምን ሂሳብ ነው በየትኛው ወኔያቸው ነው በየትኛው ሚዛን ነው ከትግራይ ህዝብ ጋር የሚወዳደሩት? አይ ዶንት ኖ። እነዚህ እኔ በጣም ይቅርታ ህዝብ ተብሎ አይባልም ግን 99% በጣም የወረዱ እንደሚጠሉ ነው ያሳወቅን። በቃ እኛም ቁርጣችን አውቀናል። ከድሮም ህዝብ ትግራይ ለትግል ሲገባ ለነጻነቱ ነው ከድሮ ጀምሮ። ግን ከህዝቡ ምንም ችግር የለም ብሎ ነው ተቀራርበው የነበረ። አሁን ግን ህዝቡም ራሱ ፍላጎት እንደሌለው ነው እኛ የተረዳ። በቃ እኛ የራሳችን አላህ ያስተካክልልን ይወርዳ። እሱ ነው የሚፈልግ። አሜን። የኛ የተጋሩ እኔ እርግጠኛ 100% እርግጠኛ ሆኜ የምነግራችሁ እኛ ተጋሩ በልጆች ትግራይ በልጆቿ ተከብራ ተፈርታ ትኖራለች። 44 ነጥብ ደግሞ እኛ እንደሌላ ደግሞ እኛ እንበልጣለን አንልም። ምክንያቱም ይሄ አባባል ጥሩ ሬሲዝም ስለሆነ እኛ በቃ የራሳችን ነው የምንፈልገው። የራሳችን ክብር መጠበቅ ነው የምንፈልገው እንጂ ከማንም በልጠን አንልን እንደሌሎች። ሌሎች ግን እኛ እንበልጣለን፣ እኛ ነው የምንሻለው፣ እናንተ ሰው አይደላችሁ፣ እናንተ እንደዚህ ናችሁ የሚሉ እኛን የነሱ አንወርድም። በሃይማኖትም በምንም አይፈቀድም፣ በህግም እኛ የፍትህ ህዝብ ነን። ሌላ ሰው እናከብራለን። እንደሱ ነው ሆኖ ነው መቀጠል የምንፈልገው። ሌላ ስለተሳሳተ ሌላ ዘረኛ ስለሆነ በኛ እኛ ዘረኞች ሆነን አንመለስም። ግን አብረን ደግሞ እንደማንኖር ተናግረናል። ያ ቀጥይ። አዎ እኛ ተጋሩ ያዝነው ሀቅ እኛ በግብር ነው የምናምነው። ኢቭን የያዝነው ሀቅ እንኳን እስካሁን ድረስ መናገር የምንፈራ ህዝቦች ነን። ነው ጓደኛ ምን ይለኛል፣ ጎረቤት ምን ይለኛል፣ ይሄ ምን ይለኛል ይሉኝታ ይዞን ሰውን እንደዚህ ከራሳችን
እኛ እየተጎዳን ሰው እንዲመቸው ሆነን የምንኖር ህዝቦች ነን። ያ ነገር ግን እስካሁን ባደረግነው ነገር ስላልጠቀመን አሁን እንደ ሌላኞቹ ምንም ነገር ሳይኖረን በባዶ ቂጥ እኛ እንደዚህ ነን የተለየን አይደለም። እኛ ከሌላው ህዝብ የተለየን የሚያደርገን ነገር ፍቅራችንና አንድነታችን ብቻ ነው እንጂ እንደማንም ሰው 9 ወር ነው የምንረገዘው። እንደማንም ሰው አምጠን ነው እናቶቻችን 9 ወር አርግዘው አምጠው ነው የሚወልዱት። ምንም ከሌላው ሰው የሚለየን ነገር የለም። ግን እኛ ከድሮ ከአባቶቻችን እየወረስን ያመጣነው ነገር ቢኖር ትግራይ አገራችንን አሳልፈን መስጠት አልለመደብንም። ከአባቶቻችንም አልወረስንም። ለወደፊትም ለልጆቻችን አናውርስ። ምክንያቱም እኛ ከድሮ ጀምሮ አገራችን ህይወታችን ሁሉም ነገራችን ናት። ስለዚህ እኛ በአገራችን የመጣ ነገር ሁሉ ህይወታችንን አሳልፈን እንሰጣለን። ክብራችን እንደዚህ ሀብታም ልጅ ነኝ፣ እንደዚህ የተመቸ ኑሮ ነበረኝ፣ እኔ ባለስልጣን ነበርኩኝ እንደዚህ ያለ እየተሽሞነሞኑ ሳይሆን ከህዝባችን ጋር እኩል መሬት ወርደን ለመሬታችን ለሀገራችን ክብር የምንሞት ሰዎች ነን። አንድ ሁለተኛ ነገር በወረት ሳይሆን በምላስ ሳይሆን በእውነት በግብር ያሳየን ፍቅራችን አንድነታችን ከጫፍ ጫፍ ዓለም እስኪገርመው ድረስ በአንድነት በዚህ 5 ወር ውስጥ እንደዚህ እኛ ፋይት ባናደርግ ኑሮ ሀገራችን እንዳሰቡት በ7 ወራሪ አይደለም አንድ አማራ ፋኖ ብቻ አመድ ያረጋት ነበር። እኛ ግን አንድ ስለሆንን ነው፣ ስለማንሞት አይደለም፣ ብረት ስለለበስን አይደለም፣ ወይ የተለየ ፍጡር ሆነን አይደለም። ግን እኛ አንድነታችንን ውስጣችን ከውስጥ ፍቅራችን ከልባችን አንድነታችን ደግሞ በምላስ ሳይሆን በግብር ስለሆነ ይሄ ከሌላው ህዝብ ይለየናል። ሌላው ህዝብ አማራ በለው ኤርትራ በለው ኤርትራ ለኤርትራውያን ይልሃል በምላሱ፣ እዛ ወጥቶ ደግሞ ከወንድሙ ጋር በቢላ በጠርሙስ ሲፈናከት ነው የምታየው። አማራ በለው አማራ እኔ ጎንደር ነኝ ይላል፣ ጎጃም ነኝ ይላል፣ ወለይ ነኝ ይላል። ይሄ እኔ የሚሉ በሽታ አላቸው። እኛ ተጋሩ ግን ህሞራ ሲመታ አፍንጫ ሲመታ አይን እንደሚያለቅሰው ሁሉ ህሞራ ሲነካ ራያ ያለው ሆ ብሎ ይነሳል። ራያ ሲነካ በወልቃይት ያለው ሆ ብሎ ይነሳል። ማዕሃል አድዋ አክሱም ያለው ሰው ሆ ብሎ ይነሳል። ምክንያቱም እኛ ከፀጉራችን ጀምሮ እስከ ጥፍር እግራችን ጥፍር ሲመታ ሰውነትሽ ሁሉ ነው የሚነዝርሽ። ፀጉርሽ ሲነጭ ሰውነትሽ ሁሉ ነው የሚነዝርሽ። ልክ እንደ አንድ ሙሉ ሰው ትግራይ አንድ ሙሉ ሰው ናት ከጫፍ እስከ ጫፍ። አሉ ደግሞ ሆዳሞችም አሉ ለጥቅማቸውና ለብዙ ነገር አገራቸውና ህዝባቸው የካዱ ሞልተዋል። ሞስት ፕሮባብሊ እንደ መሰለሽ አብዛኛው ግን ትክክል ነሽ። አሁን ይሄ እያወራን ያለነው ስለ አንድ ሀገር ነው። አሁን በቤት ውስጥ እንኳን አንቺ የወለድሻቸው ልጆችሽን አሁን ከሁለቱም ልጆቼ አንዷ የተለየ ባህሪ ሊኖራት ይችላል። ገብቶሻል? ከአንድ ማህፀን ወጥተሽ አንድ እናት ወልዳቸው አንድ ቤት አድገው የተለያየ ባህሪ ሊኖራቸው ይችላል። ያ ማለት እኔ የፈለኩት ማለት አንድ ሁሉ ብለን እንዳይመስላቸው ለመረጋገጥ ነው እንጂ ትክክል ነሽ። ያ አሁን ለምሳሌ ትግራይ እስካሁን ድረስ እኮ እንደዚህ የቆመችው 90% 95 ማለት የምችላለሁ ወይ 95% ኢቭን ባንዳ የነበረ ሰው እንኳን ሞት የህዝቡን ሞት ሲያይ ነገሩን ሁሉ እርግፍ አድርጎ ትቶ ወደ ህዝቡ ነው የሚመለስ ያለው። ያ ትክክል። ያ ነው ትግራዋይነት ማለት። ገብቶሻል ለማለት የፈለኩት አንድ ሁለት ሰው በግልቂም ተነስተው በብር ተሽጠው አሁን ለምሳሌ ከሙሉ ሀገር 10 ሰው ቢወጣ ይሄ አለ ማለትም አትችይ። ወይ ዲቃላ ነው ወይም ደግሞ የሆነ ነገር ነው። የሆነ በቃ የሆነ ነገር አለ ማለት እና እንደ ተጋሩ ግን ስታይ ከጫፍ እስከ ጫፍ አንድ ሆነን እንደዚህ እንደ ሀረግ ተሳስረን በውስጥም በውጭም እንደዚህ ፋይት ስላደረግን ነው እስካሁን ሀገራችን እንደዚህ ቆማ ለዚህ የደረሰችው እንጂ እነሱ እንዳሰቡት በአረብ ድሮን፣ በኢሳያስ አፈወርቂ ሰራዊት፣ በአማራ ፋኖ፣ በኢትዮጵያ ወታደር ለአንድ ክልል ኢማጂን ለአንድ ትግራይ መንገድ ተዘግተው ኢንተርኔት የለ፣ ውሃ የለ፣ ምግብ የለ። ምግብ እኮ አሁን በጦርነት ብቻ አይደለም የተዘጋው። ከአማራ ክልል ወደ
ከአማራ ክልል ከመሀል አዲስ አበባ ወደ ትግራይ የሚሄደው መንገድ ፋኖ ዘግቶ የነጋዴዎቹ እየዘረፉ መኪናዎች እየገለበጡ እህል ወደ ትግራይ እንዳይገባ 2 ዓመት ሙሉ አንበጣ በልቶ የነበረውን እህል በልቶ ኢማጂን ይሄ ሁላ ነገር ቻሌንጅ አልፎ ሰው ቆሟል። ያ የሚያሳየው እኛ 95% አምስቱን ቢበዛ በዛ በጣም በእኔ በሰጧቸው እንትን ማለት ነው 95% መስመሩ ላይ ቆሞ የሚታገል ህዝብ ነው። ትግራይን ማንበርከክ አይቻልም። አሁን ኢቭን ይሄ ማነው ይሄ ፋንዲያ ጻዳ ፍንጫታ አድጋቶም ምን ይውት ባጫ ደበሌ ስሙ ቄሲታው እራሱ እዚህ የተኮፈሰ መቀሌ ላይ እኔ አባባ ማለት ህልቺም ወኛኛኛኝ ሲለ ነበር። ይሄ ፋንዲያ ልጋጋም እንኳን አሁን ክንዱ ተሰብሮ የወደቀው ብሎ ሲያወራ ወኔው የመጀመሪያ ወኔያቸው የለም። ብዙ ጊዜ እኔ አልከታተላቸውም ስራም አላጣው እንደዚህ ለነሱ ጊዜ ሰጥቼ ምናምን የምሰማው የህፃን እቃቃ ጨዋታቸው እኔ አይመቸኝም። ቆፍጠን ያለ እንደ ጌታቸው ረዳ ሲያወራ ነው የምከታተለው ጊዜን አጥፍቼ የምሰማው እና ቲክቶክ ላይ ቆርጠው አምጥተውት የሰማሁት ነገር እሱ ላይ ያየሁት ፊቱ ራሱ እንደመጀመሪያ እያለ እየተኮበ በቃ እኛ አይነት የሚያወራ ነበር። አሁን ነፍሷል ኦልሬዲ በቃ አሁን አንዱ ክንዱ ተሰብሮ ኩሽት ብሏል። አብይም እንደዛ እያቆዘበዘ ያለው ይሄንን ነገር ነው። አንዴ ሱሪያ ሲሰበስብ አንዴ ምናምን ሲሰበስብ። ስለዚህ እኛ ተጋሩ አንድ ሆነን ህዝባችንን ለማቅናት ብቻ እንስራ። እነዚህ ምድረ ልፍስፍስ ኦልሬዲ የበሉትን በልተው ያጠፉትን አጥፍተው መቀመቅ የሚወርዱበት ጊዜ ሩቅ አይሆንም። ኦልሬዲ ነገሩ ሁሉ እያለቀ ነው። አሁን እሱን ነገር ሲያልቅ ሀገራችንን ህዝባችንን ለማንሳት ቆርጠን እንነሳ። ትግራይ በልጆቿ ነው የምትነሳው፣ በልጆቿ ነው ነፃ የምትወጣው፣ በልጆቿ ነው የምትኖረው፣ ተከብራ ተፈርታ የምትኖረው በእኛ በልጆቿ ነው። ስለዚህ አሁን ነገሩን ሁሉ ፍሪ ሲሆን ጠላቶቻችን ተጠራርገው ሲወጡ ገብተን ህዝባችን አካል ጉዳተኛ እህቶቻችን ወንድሞቻችን እንዴት አድርገን አካል ጉዳተኛ ሆነው መኖር ህይወታቸውን ማስቀጠል እንደሚችሉ ማሳየት። የሌላ የውጭ ሀገር ኤርፋሪ ስፔሻል አውሮፓ፣ አሜሪካ፣ አውስትራሊያ የምንኖር ሰዎች የዛን ሀገር ኤርፋሪ ለህዝባችን ሼር እያደረግን ምክንያቱም ሀገራችን ላይ እንዴት ነው አካል ጉዳተኛ ስትሆኚ መገለል አለ፣ ራስን ዝቅ ማድረግ አለ ምናምን እሱ ነገር እንዳይፈጠር ሐኪም የሆነ በሙያው የሳይኮሎጂ ምሁራን በሙያቸው ሌላው ኢንጂነር በሙያው ለሀገሩ ገብቶ ለመስራት ይዘጋጅ እንጂ እነዚህ ምድረ ቅብዥብዥማ አሁን ለአንዴና ለመጨረሻ ጊዜ መጥፊያቸው ቅርብ ነው። ያ ትክክል ነው። እሺ ዮርዳ በጣም አመሰግናለሁ። ወደዛ መሄዳችን አይቀርም። ሁሉም በተለያየ ስራ እየሰራ ነው። መጨረሻ ላይ አላህ Subhanahu Wa Ta'ala ደግሞ ለተበደለ ለተዘለመ ሰው ስለሚሆን እናሸንፋለን። አሜን። ትግራይ ትስዕር። እሺ ቻው ይርዳ። አንድ የጻፈልኝ በአረብኛ ለከሊፋ አሊ ሱለይማን የሚባል ኤርትራዊ ነው። أهل التجراي أعداء للمسلمين وأنت تعلم جيدا قبل غيرك اللهم أرنا عجائب قدرتك في ويانا والتجراي في هذا الشهر الكريم. والله يعني أنا ما حرد لك بالعربي مكنياتو يا عربية يا أمارية بروجرام سلوهنة لكن ممكن أقول لك يعني إنه أنت هذا كلامك مش صحيح. أهل التجراي ما كانوا أعداء للإسلام. أهل التجراي هم من استقبلوا المسلمين في زمن النجاشي وهذا تاريخ لا تستطيعوا أنتم أن تغيروه. يسوي يميلو ምንድነው የትግራይ ህዝብ ለእስልምና ጠላት ነው እያለ ነው። ይሄ ደግሞ ውሸት ነው። አንተ ውሸታም ነው። አንድ ኤርትራዊ ነው ከሊፋ አሊ ሱለይማን የሚባል ለወያኔ ደግሞ አላህ ያሳየን በዚህ ወር ነው የሚለው። ለእናንተ ክፋት የእናንተ ክፋትማ አላህ እንደገና ትግራይ ሀገር ሆና የት እንደምትደርስ ታያላችሁ። የእናንተ አይን የእናንተ ሐሰድ የእናንተ ክፋት ነው እንደዚህ በህዝባችን የደረሰ እንጂ ህዝብ ትግራይ ለማንም ጠላት ሆኖ አያውቅም። ለማንም ህዝብ ትግራይ የአንተ ወንድሞች ኤርትራኖች ከግማሽ ሚሊዮን በላይ አቅፈው ለስንት ዓመት የቆየ ህዝብ ነው። በሀገራችን መጥታችሁ እናንተ ኤርትራኖች
መሬት ተሰጣችሁ ስንት ነገር ነው የተደረገላችሁ ግን ካዳሞች ናቸው እናንተ እንደናንተ የሚክድ ሰው የለም ስለዚህ አይገርምም አንተ እንደዚህ ማለት ለወያነ ጥላቻ አይደለም እናንተ ያላችሁ ለህዝብ ትግራይ ስፔሲፊክ ለህዝብ ትግራይ ጥላቻ ስላላችሁ አይሆንላችሁ ምክንያቱም አላህ ነው የፈጠረን ለኛም እንደናንተ እንደፈጠረ ለኛም አላህ ፈጠረን ህዝብ ትግራይ ደግሞ አልበደለም ለማንም በደለኛ አልነበረም ወያነ ደግሞ ስፔሻሊ ለኤርትራና ለኤርትራኖች ደግሞ እንደውም ለናንተ የተደረገላችሁ ለኛ ቢያደርጉልን ወያነ በጣም አሪፍ ነበር ለህዝብ ትግራይ ቢያረጉት ወያነ አሁን እንደዚህ አይደርስም ነበር ግን ለማይገባ ህዝብ ለማይገባ ሀገር ስላደረጉ ናቸው ለኤርትራ ነፃነት ሲሰጡ ለኤርትራኖች በጣም ክብር ሲሰጡ ህዝብ ትግራይ ራሱ ለኤርትራ ወላ ለሌላ ክብር ሲሰጥ ለራሱ ዝቅ አድርጎ እንደዚህ የደረሰ እንጂ እንደዚህ አይሆንም ነበር ማንንም ሰው ራሱ አክብሮ ሌላ ሰው ማክበር እንጂ ማንንም ከማንንም የሚበልጥ የለም አላህ Subhanahu Wa Ta'ala ለሁሉ አንድ ነው ያደረገው ረሱል ሰለላሁ ዐለይሂ ወሰለም ደግሞ الناس كأسنان المشط ብለዋል እንደመበጠሪያ ነው አንድ ነው لا فرق بين عربي ولا عجمي الا بالتقوى አንድም ከአንድም የሚበልጥ የለም በተቋ በአላህ ፍራቻ ካልሆነ በስተቀር እና እናንተ ግን በአልማሙ ህዝብ ትግራይ መደምሰስ አለበት ሞመት አለበት ብላችሁ ፍርድ ያደረጋችሁ በፍጹም አላህ ደግሞ እንደማይሆን አሳያችሁ ወያነ ደግሞ ምን ያደረገች ያለች እናንተ ያያችሁ ነች በራሳችሁ ህዝባችሁ ወታደራችሁ የት ገባችሁ ብላችሁ ማትጠይቁ እንደ ጉድ እየሞቱ ያሉት እናንተ ግን ወያነ ሞታለች ትሞታለች ትላላችሁ ማናችሁ እናንተ ተወስኑ ለኢሳያስ አፈወርቅ ማውረድ ያልቻላችሁ ህዝብ ለኢሳያስ አፈወርቅ አሁን ለትግራይ ለመጥፋት ሲመጣ እናንተ በጣም ደስ ብላችኋል ተደስታችሁ ያላችሁ እንደገና የህዝብ ትግራይ ጠላት ነው ለኢስላም ትላላችሁ ሆኖ አያቅም እናንተ ናቸው የሁሉም ጠላት የምትዘረጉ ንቃት የምትዘረጉ አጋም የምትሉ እናንተ ናቸው ስለዚህ ከሊፋ አሊ ሱለይማን የነው ለናንተ መልስ በዚህ በዳይሬክት ማለት ነው ምክንያቱም በውስጥም በውጭም ስትረብሹን ስታስቸግሩን በጣም ነው የሚገርመው የናንተ ችግር በጣም ነው የሚገርመው ምክንያቱም ሰው የራሱ ሀገር የህዝቡ ችግር እንዳይችል ራሱ በተለያየ መንገድ እየመጣችሁ ለኛ ውሸታመት ልታረጉን የዓለም ህግ እኮ ነው አሁን የሚፈርደን የዓለም ህግ እኮ ነው የዓለም ሚዲያ እኮ ነው እናንተ ሳይሆን እንትን ገለልተኛ የሆኑ ገብተው የትግራይ በደል ሐቅ እንደሆነ ተቀምጠዋል ወደዛ እንመለስም አሁን ስለዚህ እናንተ ነው ውሸታሞች ናችሁ የምትቀሩ እናንተ ናችሁ ያ የነዚህ አማራ ኤሊቶች ራሱ ለወያኔ ለማጥፋት ብሎ ህዝብ ትግራይ መጥፋት አለበት ያሉት አንድ ናችሁ እናንተ አማራና ኤርትራኖች አንድ ባህርና አንድ ጸባይ ያላችሁ አንድ ጥላቻ በህዝብ ትግራይ ያላችሁ ነው ስለዚህ እስልምና ደግሞ ለራሳችን መከላከል አይከለክልንም ለኛ መውደም መጥፋት እንደዚህ ማድረግ ስታረጉ እኛ አንፈልግም አንቀበልን ማለት ይፈቅድልናል እስልምና ዘረኛ መሆን አይደለም እናንተ እንጂ ዘረኞች እናንተ ጥላቻ ያላችሁ በእኛ እንጂ በተለያየ ፓርቲኮ መጥላት ይቻላል አለመቀበልም ይቻላል ለወያነ ለአባሎች ተብሎ ግን የሁሉ ሚሊዮን ወደዚህ ችግር ማስገባት ወደ ረሃብ ወደ ዘርፊያ ወደ መድፈር ወደ ልጆች እጃቸውና እግራቸው መቁረጥ የሁሉ የታየ ግን የታይቶ ያቃል በራስህ መንግስት በራስህ ህዝብ የሚባል ኢትዮጵያ የሚባል እኛ ግን አሁን አንድ ህዝብ እንዳልሆን አውቀናል እናንተም አማራና ኤርትራ አብራችሁ እንትን ልትኖሩ የወሰናችሁ ይሳካላችኋል እኛ ግን አላህ ከናንተ ያርቀንና ያውጣን እንጂ እስልምና ለዛ ነው እናንተ ደግሞ እስልምና እነዚህ ያየናቸው ድምጻችን ይሰማ ብለው በዛ ጊዜ ሲጮሁ የነበሩ ሰዎች አሁን መንግስት ቤት ገብተው እየሳቁ ናቸው እየተደሰቱ ናቸው በፖለቲካ ገብተው ለምን ከመጀመሪያ ፖለቲከኛ መሆን ከሆነ ፖለቲከኛ ነኝ ብለው መውጣት ነው የሚሻለው በማህበረ ቅዱሳን በውስጥ ሆነው በክርስቲያኑ ፖለቲካ እየተጠቀሙ ነበር ሙስሊሞቹ በመስጊድ ሆነው ፖለቲካ እየተጠቀሙ ፖለቲካ እኮ እስልምና አይከለክልም ግን ወንድ ሆናችሁ እኛ ሙስሊሞች
እንደዚህ አይነት ፓርቲ አለን በመብታችን መከበር አለበት ህግ እንደዚህ ነው የሚለው ብላችሁ ወንድ ሆናችሁ ለምን አትወጡም? ሁሉ ሰው እየሰማ እያየ በውስጥ ሳይሆን ምን ያደርግልናል? ምን ያደርግልናል እንደሱ አይነት? ስለዚህ እናንተ ለጠቅማችሁ ብቻ መጠቀም እስልምና ጥቅም ትርጉም የለውም። እስልምና አይከለክልም። በፖለቲካ ይገባል፣ በሱቅ ይገባል። እስልምና መስጊድ ብቻ አይደለም፣ መስጊድ ብቻ የሚሰራበት ጉዳይ አይደለም። ጋና በቤተሰብ ጉዳይ በባልና ሚስት፣ በልጆች፣ በህብረተሰብ፣ በሱቅ፣ በቢዝነስ፣ በአገር ሁኔታ፣ በፖለቲካ በሁሉም ቦታ የሚገባ ነው እስልምና። በምትበላው፣ በምትጠጣው፣ በምትተኛው፣ በምትለው በማይገባበት ቦታ ነገር የለም እስልምና። ስለዚህ እናንተ እስልምና ምን እንደሚል ሳታውቁ ዝም ብላችሁ ዘረኛ ምናምን አሁን ለሶሪያዎች ስለበሉ ነው አንቺ እንትን የምትሉ ይብሉ፣ ደስ ይለኛል እነሱ መብላታቸው። ግን ይሄ ማስመሰል ምን አስፈለገ? ይሄ ውሸት ምን አስፈለገ? እኛ የሶሪያ ስደተኞች ገና የሀገርህ ሰው ሳይበላ አላህ የሚለው እኮ አልአቅረቡን አውላ ቢልማዕሩፍ ነው የሚለው ቁርአን። ያንተ ቅርብ ገና አንተ ሰደቃ ስታወጣ ራሱ ለዘመድህ ድሃ ካለ ለሌላ ሰው ቦታ መስጠት አይደለም የሚልህ እስልምና። ያንተ ቅርብ ያለው ዘመድ ድሃ ብትሰጠው ነው የሚበልጠው። ስለዚህ ገና የራሱ ህዝብ እያስራበ ያለ ረመዳን ላይ መጫወት የሆነ ረመዳን የሶሪያ ምስኪኖች ጠርተው በቤተ መንግስት ደግሞ ሶላት ሲሰግዱ አብረው ታይቶ ማያቅ በመንግስት ኢትዮጵያ ታይቶ ማያቅ ነው። ደስ ቢሚለንም ግን የውሸት መሆኑ ድራማ መሆኑ ግን ያሳዝናል። ስለዚህ ይሄ ነው የሚመስለው። ስለዚህ አምር بالمعروف ደግሞ እነዚህ ድምጻችን ይሰማ ቁጭ ብለው አሁን እየሳቁ ያሉ ለህዝብ ትግራይ ህዝባችን ነው ብለው ወጥተው አልተናገሩም። ነጃሽ መስጊድ ሲፈርስ አልተናገሩም። ሌላ የትግራይ ቤተክርስቲያንም ሆነ ሌላ ስንት ታሪክ ያለው ቦታ ሲበላሽ ሲፈርስ አልተናገሩም። አሁን ግን በፌስቡክ አለ እዩት፣ የአንድ የታሪክ የሚናገረው የሂጅራ የሚናገረው ሰውዬ እዛ ቁጭ ብሎ ብዙ ነገር እየተናገረ ነው እና ያሳዝናሉ። ግን የትግራይ ጦርነት ለብዙ ሰው ፈተና እንደሆነበት ብዙ ሰው እየተጋለጠ እንደሆነ ነው። ፈተና የሚመጣ ደግሞ ለዛ ነው። አላህ Subhanahu Wa Ta'ala ማን ነው ለምን እንደሚሰራ ለማየት ነው። ስለዚህ አምር بالمعروف والنهي عن المنكر ደግሞ አንድ ሰው ጥሩ ሲያይ መደገፍ፣ መጥፎ ሲያይ ደግሞ መናገር ያለበት። እነዚህ ሼኾች ካልተናገሩ ማን ነው መናገር ያለበት? ማን ነው መናገር ያለበት? ዝም አሉ። በራሳቸው ቤት የራሳቸው ህዝብ ሲደርስ ግን እናያለን፣ ዝም አይሉም። ታያላችሁ እንደሚወጡ እንደሚናገሩ። ወሊዛሊክ ይሄ አምር بالمعروف والنهي عن المنكر ደግሞ ሲደረግ በአንድ ህብረተሰብ መንግስቱ ላይ በሙሉ ዝም ብሎ ያንጨበጭባል እና እዛ በውስጥ ሆኖ ራሱ አንድ የሚቃወም ይሄ እኮ ትክክል አይደለም የሚለው ሰው የለም። በቃ የየራሱ ስለሚፈራ ግን ራሱ ሲደርስ ግን አንድ ቀን ወጥቶ ይናገራል። በእስልምና ደግሞ መራአ ሚንኩም ሙንከረን ፈሊገይሩሁ ነው የሚለው። መጥፎ ነገር ሲታይ ቀይረው ነው የሚለው። በምንድን ነው የሚቀይረው? ፈሊገይሩሁ ቢየዲሂ፣ የሚችል ከሆነ በእጁ፣ የማይችል ከሆነ በምላሱ፣ የማይችል ከሆነ በልቡ ነው። የኢትዮጵያ ህዝብ በሙሉ በልቡ ነው። ገና በእጁ ሳይሞክር በአፉ ሳይሞክር በልቡ ነው ያስቀመጠው። በኋላ ራሱ ላይ ሲመጣ ግን ሳይፈልግ በግድ ይናገራል፣ ይወጣል፣ ሌላ ነገር ያደርጋል። ስለዚህ ይሄ ነው የኢትዮጵያ የምትባል ለሁሉም አንድ እንዳልሆነች፣ ለሁሉ ሰው አንድ እንዳልሆነች። እኛ እንደ ትግራዋይ ኢትዮጵያዊ ማለት በዚህ ሰዓት በጣም ይከብደናል። አንፈልግም፣ መሆንም አንፈልግም። ስለዚህ ለምን ወንድማሞች የሚባለው ከመጀመሪያች ሀገር ከተለያየ ብሔር ከተለያየ ህዝብ ነው እንጂ ኢትዮጵያ አንድ ናት ምናምን ይሄ ዘፈን የሚባለው ውሸት እንደሆነ የታየ ውሸት ነው። በፍጹም አይደለንም። ስለዚህ የየራሱ ህዝብ ሆኖ መከባበር ነው የሚበልጠው እንጂ በሃይማኖቱም ራሱ በየራሱ ይዞ ይከባበራል እንጂ እኔ አንድ ሙስሊም ስለሆነ እነዚህ ሙስሊሞች ቁጭ ብለው እየበሉ ሙስሊም ወንድሞቼ ትግራይ ላይ እየሞቱ እየራቡ እያሉ እነዚህ ሙስሊሞች ወንድሞቼ ማለት ይከበኛል። ሙስሊም ወንድማሞች ከሆኑ በዚህ ሰዓት ነው ማሳየት የሚችሉ የነበረ፣ ግን አይደሉም። እያየናቸው ከመንግስቱ ጋር ቁጭ ብለው እየጠጡ እየበሉ ምንም ነገር እንዲያውም ሳቃቸው
ጣራ ደርሰዋል። ስለዚህ የደስታቸው የሚያሳይ ነው። በጣም አሳዛኝ ነው። አላ እየቲሃል ሰው አሁን እየገባው ነው። የሚጠፋው ሰው አይመስለኝም። ደግሞ ረሱል ሰለላሁ ዐለይሂ ወሰለም ምሳሌ ሰጥቶናል። ምሳሌ ምን ሰጥቶናል መሰላችሁ? مثل القائم على حدود الله والواقع فيها كمثل قوم استهموا على السفينة فأصاب بعضهم أعلاها وبعضهم أسفلها فكان الذين في أسفلها إذا استقاموا من الماء مروا على قومهم فقالوا لو أن خرقنا في نسيبنا خرقا ولم نؤذي من فوقنا فإن يتركوهم وما أرادوا هلكوا جميعا وإن أخذوا على أيديهم نجوا ونجوا جميعا. ይሄን ሐዲስ ምንድነው የሚለው? ምሳሌ አንድ መርከብ ላይ ሆነው እየሄዱ ታች ያለው መርከብ ላይ እንደዚህ በተለያየ ቦታ ስለሆኑ ውሃ ሲያመጡ ለነሱ እንዳነካቸው ብለው በታች መቅደድ ከፈለጉ ሁሉ አብረው ባህሩ ይገባል፣ ይሰምጣል። ስለዚህ እንደሱ አይነት ምሳሌ ማለት ሁሉ መርከቡ ልትሄድ አንዱ ለአንዱ ተሳታታ ትክክል አይደለም፣ ይሄ እንደዚህ መሆን አለበት ካልተባለ በሙሉ አብሮ ነው የሚወድቀው። ይሄ የሚያሳየን ደግሞ ኢትዮጵያ የተከሰተ ያለ ነው። ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ያለው እኛ የህወሓት መንግስት ለአገራቸው ሂደው ስልጣን ትተው ነው የሄዱት። ስለዚህ የራሳቸው ምርጫ በክልሉ ሲያረጉ ምን ችግር አለው? ምን ችግር አለው? በህግ እኮ ነው እነሱ የሄዱ። ህግ ታስቀምጡ፣ የፌደራል ህግ አለ። ስለዚህ ጦርነት ማስነሳት አያስፈልግም ነበር። ግን ለጁንታ ተብሎ ጁንታ ሁሉ ሰው ጁንታ ለኛም ጁንታ ተባልነው ሁሉ ጁንታ። አሁን እንኳን ጁንታ ማለት ቀረ የለም። መጀመሪያ ግን በቃ እንደ ፋሽን ነው የተወሰደ። ዝም ብሎ ጁንታ ይላል። ትርጉም የጁንታ ማለት ሳያቅ ማለት ነው። ጁንታ ማለት እኮ ሰውዬ ሳይመረጥ ቁጭ ያለ ነው እንጂ የተመረጠ ጁንታ አይባልም። እነሱ በህግ ነው የሄዱት። ስለዚህ ህወሓት መውቀስ የሚያስፈልጋቸው ቢሆን የትግራይ ህዝብ ነው የሚወቅሳቸው እንጂ የሌላ ሰውማ በጣም ነው ብዙ ስራ ነው የሰሩት። ለኢትዮጵያ ያላደረጉላት ነገር የለም። ለትግራይ ቢያረጉ እንደሱ በጣም በተመቸን። ለኛ የሚገባን ነገር ሳያረጉ ነው ለነዚህ የማይበጃው ህዝብ ያደረጉት። መጨረሻ ላይ ራሱ አላህ ይስጥልን አልተባሉ። ባደረጉት እድገት በሀገሩ ነፃነት የነበረ እዛ ጠልቶ ብቻ ትግራዋይ ስለሆነ የሚመራቸው ለምን ትግራዋይ ይገዛናል ተብሎ የተደረገው ጥላቻ እስከ ህዝብ ትግራይ ደርሰዋል። አሁን ግን መጨረሻ ነው አላህ የሚያደርገው። ስለዚህ በዚህ ነው የምንቋጫው እንትኑ ዛሬ ይሄ የአምር بالمعروف والنهي عن المنكر ደግሞ የሁሉ ሰው ነው። አላህ Subhanahu Wa Ta'ala ለሙእሚኖች ራሱ ምን አለ? والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر ويقيمون الصلاة ويؤتون الزكاة ويطيعون الله ورسوله أولئك سيرحمهم الله إن الله عزيز حكيم። ደግሞ ማንም ሰው ከተበደለ ነው መሆን ያለበት እንጂ ከበዳይ አይሆንም። ይሄ በእስልምና ቃዒዳ ነው፣ ህግ ነው። ደግሞ ዘረኛ የሚባል ከዘሩ የተበደለ የሚሆን አይደለም። ዘረኛ የሚባል ዘሩ እየበደለ ከሱ የሚሆን ነው ዘረኛ የሚባል በእስልምና። አንተ የኔ ዘር በዳይ ሆኖ ህዝብ ማለት ነው ለሌላ ህዝብ ሲበድል እኔ ከነሱ ብሆን ነው የማይፈቀድ እንጂ እኔ ህዝቤ አገሬ እየተበደለ ከነሱ ጋር ሆኜ ድምጽ ለነሱ መሆን መደገፍ አይዛችሁ ማለት ግን በስነ ስርዓት እስልምና ይፈቅድልኛል። በስነ ስርዓት ማታቆ ከሆነ እስልምና አንብቡት እንጂ ዝም ብላችሁ እስልምና ዘር ጥንብ ይላል ምናምን ዘር ሀታንሳ አይልም እስልምና አይልም። ወጀዐልናኩም ሹዑበን ወቀባኢላ ብለዋል። እነስ ፈጥራችሁ እኮ አህዛብና ቀቢላና ነው ይፈጠርኳችሁ ነው ያለ ረሱል ሰለላሁ ዐለይሂ ወሰለም። ራሱ በጦርነት ላይ ሲሄዱ ራሱ ተለያየ ባንዲራ ይሰጣቸው ነበር በዘራቸው በብሔራቸው። ለአንዱ ብሔር አውስ የሚባል ባንዲራ ይሰጣል፣ ኸዝረጅ የሚባል ባንዲራ ይሰጣል። ምን ይላቸዋል? በእናንተ ችግር እንዳይመጣ ለጥሩ ነገር እየተጠቀመበት ነበር ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ሁላቸው እንደዚህ በጥሩ መንገድ እየተፎካከሩ ነበር።
ኦሮሞ መሆን፣ አማራ መሆን፣ ትግሬ መሆን፣ ጉራጌ መሆን፣ ስልጤ መሆን ይሄ ችግር አይደለም። ግን አንዱ በአንዱ በላይ መሆን ግን አይፈቀድም። ኢትዮጵያ ደግሞ የአንድ ዘር የአንድ ብሔር አይደለችም። ብሔር ብሔረሰቦች ተብለዋል። እንደ የተለያየ የብዙ ህዝብ እኮ ናት። ስለዚህ የትም ቦታ እንደሱ አለ። ህንድ ብትሄድ፣ ሌላ ሀገር ብትሄድ፣ ግብጽ ብትሄድ ተከባብረው ነው የሚኖሩ። ኢትዮጵያ ግን እኛ ተወልደን አድገን አርጅተን ኢትዮጵያ አገራችን እንዳልሆነች እየተሰማን ነው። እኛ ትግራዋይ ነው የሚሰማን ከድሮ ጀምሮ። ኢትዮጵያ ተሰምቶን አያልቅም። የቋንቋ ራሱ ስለተማር ነው ትንሽ አማርኛ በመቻላችን ራሱ ትንሽ ኢትዮጵያዊ ምክንያቱ ግዴታ ነው። ወረቀት እስከ ኢትዮጵያዊ እስከ ተባልክ ምንም ማድረግ አይቻልም። አማርኛ ማትችል በሆነማ አታስተውሱም ኢትዮጵያው መሆነ ራሱ። እኔ አማርኛ ሳልችል በፊት አልችልም ነበር። አንድ ቃል አልችልም ነበር። ከ2004 ነው የለመድኩት እና ከዛ በፊትማ ኢትዮጵያዊ ስሜቱም የለህም። ምክንያቱም ቋንቋ በሁሉም የአገሩ ቋንቋ አማርኛ ስለሆነ የምትግባባበት በዛ በአገሩ በአማርኛ ነው። ሁሉም ቦታ ሄደ ኦሮሞኛ ማትችል ከሆነ ከኦሮሞ መናገር አትችልም። ስልጤ ቋንቋ ማትችል ከሆነ ከስልጤ መናገር አትችልም። እንዲሁም የነሱ የአንድ ቋንቋ በግዴታ ማድረጋቸው አማርኛ ማለት ነው የሁሉ ኦፊሻል ቋንቋ ሆኖ መነጋገር ችሎ እንጂ በምን ቋንቋ ይነጋገራል? ትግርኛ የማይችል ከሆነ ሌላ ሰው ካንተ ጋር እንዴት ብሎ ይግባባል? አስተርጓሚ ነው የሚመጣ። ስለዚህ እኛ አብቅተናል። በቃን። ኢትዮጵያ የምትባል አንፈልጋትም። በቃ እኛ የራሳችን ሀገር አለን። ትግራዋይ ነው መሆን ያለብን። ትግራይም ሀገር መሆን አለባት። አሁን ምርጫ ሳይሆን ግዴታ ነው። እነዚህ በትግል ያሉት የሚሰሩ ራሱ የህዝብ የሚሰሙ የሚያዳምጡ ከሆነ ህዝብ ትግራይ በሙሉ እንዳለ ውጭ ያለ ውስጥ ያለ ትግራይ ሀገር መሆን ነው የሚፈልጋት። ተጠግተን ከማንም መኖር አንፈልግም። አብቅተናል። እኛ እንደ ትግራዋይ የብዙ ሰው ክፋት ችሎ የኖረ ሰው የለም። የትም ቦታ ሲሄድ ይሄ ትግራዋይ ይሄ ቅማላም ቆማል ምናምን እየተባለ ለሰው የመሰለ እየኖረ ዘላለም ይበቃው። ይህን ጀነሬሽን አዲስ የሚመጣ ጀነሬሽን አገሩ ሆኖ ኮርቶ ቋንቋው ችለው ይኖር ይብቃው። እዛ ተጠግቶ መኖር ከሌላ ሰው ሁሌ ትግራዋይ አነስተኛ እየታየ ቀርታ እስከ መቼ ጉንፋን ይዞኛል? እስከ መቼ ነው እንደዚህ ሆኖ የሚኖረው? አያስፈልግም። እኛ ሀገራችን በቂ ናት ለኛ። ድንጋይ ትሁን ምን ትሁን እነዚህ ሐሲዶች ኤርትራኖች መጥቶ ያፈረሱት ሀገር ትግራይ በጣም ጥሩ ደረጃ ደርሶ ነበረ። በህዝቡ በወያኔ በመንግስት ሳይሆን በራሱ የታገለ ትግራይ አድርሷት ነበር። እነዚህ ሐሲዶች ግን መጥተው ደግሞ አገሩ አወደሙት፣ ህዝቡ አወደሙት። ህዝብ መግደል ነው እኛ ደግሞ በጣም ያሳዘነን እንጂ አገር እንደገና ይገነባል። እነ ልብናን እነ ሌላው አገር ስንት በጦርነት ፈርሰው ተገነቡ እንደገና። አሁን ግን ይህን ሰውዬ የሶሪያ ማስፈጠር እናንተም እንደ ሶሪያ እንዳትሆኑ ብሎ ማስፈራራት ነው የሚመስለው እንጂ ሰው ሊበሉ የሶሪያ ህዝብ አዝኖ አይደለም። የትግራይ ህዝብ እየተራበው የሶሪያ ስደተኛ አምጥቶ ማብላት ውሸታም ነው። ህዝቡም ውሸታም ነው። እዛ የሚናገሩ ራሱ ውሸታሞች ናቸው። ሁላቸው ውሸታሞች ናቸው። ሀቅ ቢኖራቸው የትግራይ ህዝብ አጠገባቸው ያለ መንገድ ተዘግቶ እኛ ራሱ ገንዘብ ልከን ለነሱ መርዳት አልቻልንም። ምክንያቱም በሁሉም ስለተዘጋ ፕሮግራም ስለተደረገ ማስረብ አለብን ስለተባለ መሞት አለባቸው ስለተባለ ጄኖሳይድ ስለተዋወጅብን መጥፋት አለባቸው ትግራዋይ ማለት መጥፋት አለበት። ግን አይሆንም። እናንተ እንደሱ ነው የምትፈልጉ። ግን አላህ Subhanahu Wa Ta'ala የት ሂዶ ነው አላህ የት ሂዶ ነው እኛ የምንጠፋ? የእናንተ ምኞት ሊሆንላችሁ አይሆንም፣ ፍጹም አይሆንም። ስለዚህ አመሰግናለሁ። ከዚህ ዛሬ በዚህ ንቋጫው
እህቴ እየደወለች ነው። ሄሎ ሄሎ ሄሎ፣ ሰላም ነው? እሺ፣ አዎ፣ ሳንዘጋ ደወልሽ። አዎ፣ ሀሳብ አለሽ? ያው ስለ አብይ ያው ከዚህ ዓርብ ቁጥር ሲያፈጥር የነበረ ያው አውቆ ነው፣ ፋሽን ሾው እኮ ነው። ያ ትክክል። ያ ፋሽን ፎቶ እንደዛ ሾው ይወዳል አይደለ? እሱ ለመንግስት ለውጭ ፎንት ለማሳየት ነው። ያ ትክክል። ያ እና ያው ለውጭ ሀገሮች ለማሳየት እንደዚህ ነው፣ ይሄ የዋህ ነው ይባል ስለሚፈልግ ነው እንጂ ምንም ብዙ የገደለ ህዝብ ጦርነት አስቀምጦ አንድ መንግስት እንደዛ ይከብዳል። ያ ስለ ሙስሊምና ያሉት ደግሞ ትግራይ ውስጥ ምን አገባቸው? እኛ ሙስሊም ነን፣ እኛ ክርስቲያን ነን፣ ችግር የለብንም። ቀዳዳ መግባት አይፈልጉበት። የኛ ቀዳዳ ለመፈለግ ነው። ያ እሱማ እሱ ነው የሚፈልጉት፣ ግን አይሆንላቸውም። ተሞክረዋል እኮ ብዙ ጊዜ። ወረፋጡ ስለ ሀገራቸው ቢያወሩ አይሻልም? ዜና ሲያመጡ ስለ ትግራይ፣ ዩቲዩበር የሚያወሩት ስለ ትግራይ፣ ስለ ሀገራቸው የሚወራ ታሪክ የለም እንዴ? ወይ ጀግንነት የላቸውም? የላቸውም። ከየት ያመጣሉ? ታሪክ የለም። እስልምና ምን ማለት ነው? እስልምና ያውቁታል ሲጀመር? በጣም የሚገርም ነው። በትክክል ሙስሊምና ወንድምህ ግደል ነው እንደ ያለ ሙስሊምን እንደዛ አላውቅም። ኧረ አላለም። ለማንም እኮ ያለ ሀቅ መግደል አይፈቀድም። እንኳን ለሙስሊሙ ለማንም ይሁን መግደል አይፈቀድም። እነሱ ግን ለህዝብ ትግራይ እንዳለ አገር እንዳለ በሙሉ በሰላም የሚኖር የነበረ ህዝብ ከማንም የማይጠብቅ እንደዚህ ማድረጋቸው መቼም በፍጹም አላህ Subhanahu Wa Ta'ala አይወደውም። ለዛ ነው ደግሞ አላህ ከህዝብ ትግራይ ሁሉ ቆሞ እየረዳን ያለን። በሌላ ህዝብ ማንጠብቃቸው ህዝብ ነው እየተረዳን ያለን። ረዳታው ድምጹም ከሌላ ህዝብ ነው እንጂ ከኢትዮጵያ ህዝብ አይደለም። ከነዚህ ጣላታችን አይደለም። አዎ ደግሞ ማንኛው ሃይማኖት እምነት ማለት ያ ወዳጅህን እንደራስ ጎረቤትህን እንደራስ ድሃ ርዳ የተቸገረ ርዳ ነው የሚለው እንጂ ግደል አይደለም የሚለው ማንኛው ሃይማኖት ማለት ነው። ያ ትክክል። ስለዚህ ኤርትራኖች እንኳን ስለራሳቸው ቢያስቡ ይሻላቸዋል። ለማን እንደሚዋጉ ትግራይ መጥተው እንኳን አያውቁም። በጣም ለማን እንደሚዋጉት አላውቅም። ከዚህ በፊት ለጣሊያን እንደዛ ሲሰሩ ነበሩ ይባላል። ዛሬ ደግሞ በአብይ ተከፍለው ለትግራይ ጦርነት ገጥመዋል። አገራቸው ደግሞ ነገ ምን እንደሚፈጠር አንድ እግዚአብሔር ብቻ ነው የሚያውቀው። አዎ ደሞዝ እየተከፈሉ ናቸው። በአብይ አህመድ ወታደራቸው እየተከፈሉ ለህዝብ ትግራይ መጥፋት እንደገና እዚህ መጥተው ደግሞ በቃ አስቸገሩን። በቃ አንዴ ሲሉ በጣም የሚገርም ህዝብ ነው። በጣም ነው የሚገርምሽ። እዛ አረፍት የላቸው፣ እዚህ ያሉትም ትምህርት የላቸው። እዛ ያሉ ለህዝባችን እየጨረሱ፣ እዚህ ያሉ ደግሞ አውሮፓ መጥቶ ትንሽ አይማሩ። በቃ ስድብ ነው፣ አጋሜ ነው፣ እንደዚህ ነው። በትክክል ግን አለቀ። የዛ አንቀበልም። እኛ ካሁን በኋላ አንቀበልም። በቃ ህዝብ ትግራይ መቀየር አለበት። የትም ቦታ ሂዶ ራሱ መምሰል አለበት። ከወንድሙ ጋር መቀራረብ አለበት። ለሌላ ሰው ለማስመሰል ብሎ ወንድሜ ብሎ ታችነት ማድረግ አያስፈልገውም። እኔ እንደዚህ ነው የምለው። ስፔሻሊ አዲሱ ወጣቱ አዲስ ጀነሬሽን በሀገሩም በህዝቡም የሚያሳፍር ነገር የለንም። እንደማንም ዜጋ አላህ Subhanahu Wa Ta'ala የፈጠረን ህዝብ ነን። የትም ሀገር ድህነት አለ፣ ችግር አለ። እኛ ደግሞ እንዲሁም ህዝብ ትግራይ ተታግሎ ጥሩ ቦታ ደርሶ ነበር። ግን ዘላለም እኛ ጥሩ ቦታ እንዳንደርስ የሚያደርጉን በየጊዜው በየታሪኩ እየመጡ እኛ መቀየር ያለብን። ህዝብ ትግራይ መቀየር አለበት።
ዘላለም ወንድሜ ዝም ብሎ ማይረባ ወንድማሞች አይሰራም። አሁን በኋላ አይሰራም ወንድሜ ምናምን የሚባል እኛ ውጭ የምንኖረው ወንድማችን ስለሆነ ነው ወይ አንድ ቋንቋ ስለተናገርን? እንጃ በቃ ህግ ነው የሚያስኖርሽ። በህግ ነው መኖር ያለበት እንጂ ዝም ብሎ ይሄ የሽወዳ በውስጥ በላይ ወንድሜ ይልሻል፣ በውስጥ መጥቶ ይገድልሻል። እዚህ ሀገር ከሁሉም ሀገር ይኖራል፣ ግን ተከባብሮ ነው። ህግ ለሁላችን አንድ ነው። አንዱ ሳይበልጥ አንዱ ሳይሳደብ እዚህ ሀገር እኛ ራሱ የውጭ ዜጋ መተን እዚህ ሀገር ዜግነት ይዘን ተከብረን ማንም ሰው በሃይማኖታችን በቆዳችን ቢመጣ መንግስት ላንቺ ይፈርድልሻል። በገዛ አገርሽ ግን ኢትዮጵያዊ ተብለሽ ህዝብ እየሞተ እያለቀ አንድ ኢትዮጵያዊ ሆኖ ተነስተው እነዚህ እኮ ወንድማሞቻችን ነው ሳይሉ ሲቀሩ ምን አገር ይባላል? ይሄ ምን ወንድማሞች? የውሸት ይሄ አገር ልትሆን አትችልም። እቺ ሀገር የውሸት ያስቀምጡልን። እነሱ የኛ ጥላት ናቸው፣ የኛ ወዳጅ አይደሉም። ጀመር ከዚህ በፊት መስታስታውሲ ኮንሺ እዛ ትግራይ የነበሩ ካምፕ ኤርትራውያን እኛ እኮ እንደዚህ ነን ወንድማሞች ነን እና የእናንተ ወንድማሞች እኛ ጋር ነው የሚኖሩት ሲያቸው ወዳችሁ ነው እንደ አሜሪካ እርዳታ ስለሚሰጠው እኮ ለመለስ ይሉታል። ሱብሃንአላህ በጣም ይላሉ እንደሱ። መሬት የሰጠም እኮ እኛ ነው፣ እኛ እኮ ነን የተቀበልናቸው። እኛ ፈቃደኛ ካልሆነ የኛ መብት በራሳችን ነው የምንፈቅደውና ማንፈቅደው እንጂ አሜሪካ አይደለም ለኛ የሚያስገድደን አይደለም። ምን መሰለሽ የህወሓቱም ወይ እንትኑ መንግስቱ ያደረገው ስህተት ተስፋ አደርጋለሁ ሰምተው ለመቀየር እንጂ የራሳቸው ዜጋ ሳያከብሩ ሌላ ዜጋ ያምጥተው እያስከበሩ እነሱ ነው ለኛም እዚህ ጥቃት ያደረሱን። ስለዚህ ይሄ መቀየር አለበት። ትግራዋይ አገሩ ነው፣ የአገሩ ትግራዋይ መጀመሪያ መምጣት አለበት እንጂ ሌላ ዜጋ ከብሮ እዛ መጥቶ አጋመ እያለሽ አንድ ኤርትራዊ ወላ እንጃ ሌሎች ይላሉ አላቅም፣ ግን በኤርትራውያን አውቃለሁ እዛ መጥቶ ሲሳደቡ ምን አይነት ህግ ነው የሚፈቅድላቸው? እንደሱ ተሳድበው አይ ዝም በሉ እነሱ ምንም ችግር የለም እናንተ ቻሏቸው። ለምንድን ነው የምንችላቸው? ለምን የማይገባ አስተሳሰብ የትግራዋይ አስተሳሰብ በጣም ኮምፕሊትሊ ስተት ነው። በቃ መቀየር አለበት። የሚቀበል ሰው እኔ አይገባኝም፣ ራሱ ችግር አለበት ማለት ነው። ስለዚህ ተስፋ እናደርጋለን። የራሳቸው መንግስት ትግረደው ሲባል በራሳቸው የሚናገሩት የነበረው ነው። ከኤርትራ ወጥተው ወደ ትግራይ ሲገቡ በጥይት አይደለም ሲገደሉ የነበሩ እነሱ ኢሳያስ ነው የሚያመሰግኑ። አሁን እህቴ ኢሳያስ ነው የሚያከብሩት እንጂ ለወያነ ጥላቻ ያላቸው በኋላ መዘባረቅ አያስፈልግም። ለሙስሊም ስለ ክርስቲያን እሱ ለኛ ይመለከትልና ስለ ራሳቸው ይወቁ። እነሱ አይደሉ እንደ ክርስቲያን ተብሎ ሙስሊም ተብሎ ሰው እየገደሉ እናት ወልድ እያደረጉት የሚውል ኤግዛክት ይሄ ነው የነሱ ሃይማኖት ማለት ይሄ ነው። እኔ እንጃ ምንም ሊገባኝ አልቻለም የነሱ አስተሳሰብ። ብቻ አላህ የራሳችን አላህ ያድርግልን። አንድ ሰው የራሱ ቤት ሲኖረው ሰላም ሆኖ ይኖራል። ሰው ቤት ሲኖር ሰላም ሆኖ አይኖርም። ምክንያቱ የራሱ በቃ እኛ ደግሞ የራሳችን አገር ክልልናት ብለው አሁን ራሱ ሀገር መሆን አለብን ሲሉ እንዴት ሐሲዶች እንደሆኑ ክልልናት ሀገር ልትሆን አይፈልጓትም። በጣም ይገርመኛል። እኔ ምን አገባቸው እናንተ ነው የምትሰሩ? ላይ በጣም ይገርመኛል። እንደዚህ ሐሳዳ አይቻላቅም። والله حسدا دمو اسلمنا ايفقم لا تحاسدوا ነው ያለኝ لا تحاسدوا ولا تباغضوا ولا يغتب بعضكم بعضا እና እነዚህ ግን አላቅም ብታይ በውስጥ የሚልኩልኝ ሰዎች የሚናገሩት እኔ በጣም ይገርመኛል። ኤኒዌይ በጣም አመሰግናለሁ እህቴ። ልዘጋ ነው ላይስጥልኝ። እሺ እኔ ቆንጆ እሺ ሰላም ደር እሺ ቻው ቻው። ስለዚህ አንተ ትፈልጋለህ እኔ እፈልጋለሁ፣ ግን የአላህ ፍላጎት ነው የሚሆነው። انا اريد وانت تريد وما يكون الا ما اريد ብለዋል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala يمكرون ويمكر الله والله خير الماكرين። እናንተ በክፋታችሁ ያሰባችሁ ለህዝብ ትግራይ ለማጥፋት የሞከራችሁ አላህ ደግሞ የራሱ መንገድ አለው። ህዝብ ትግራይ አላህ ረዳው። የትግራይ መከላከያ እስካሁን ድረስ አላህ ስለረዳቸው እንጂ ሁሉ ኃይል መጥቶ
ብቻቸው የሚችሉት አይደለም ግን አላህ ከነሱ ጋር ጎን ስለሆነ ነው እናንተ ግን ህዝባችሁ ቀናታችሁ የት እንደደረሰ የታየ ነው ህዝብ ትግራይ ግን በጣም ታጋይ ህዝብ ነው ከድሮ ጀምሮ ታጋይ ስለሆነ ትግሉ አያቆምም ይቀጥላል በተለያየ መንገድ ህዝቡ አንድነት አለው ምንም ችግር የለውም በመሃል ገብታችሁ ምንም ለሱ መለያየት አትችሉም በቃ አይሳካላችሁ እነዚህ በመሃል ሆኖ ባንዳዎች የሚናገሩ ደግሞ የራሳቸው ነው የሚወክሉ እንጂ በሀገር ደረጃ በህዝብ ደረጃ ምንም ማድረግ አይችሉም ባንዳ ለአብይ አህመድ አምኖ ባንዳ የሆነ ትግራዋይ ሙስሊምም ይሁን ክርስቲያኑም ይሁን በጣም የሚያሳዝን ሰው ነው ምክንያቱም አንዳንዶች አብይ አህመድ መስጊድ አክሱም ላይ ይሰራልናል ምናምን እያሉ ያቀባጠሩ ነበር ምን አገባው አብይ አህመድ ለትግራይ ህዝብ አይደለም የረመዳን ፍጡር ብሎ ያጋበዘ አሁን እንኳን መስጊድ ሊሰራላችሁ እናንተ ግን ታሳዝናላችሁ ለአብይ አህመድ አምናችሁ ህዝባችሁ አሳልፋችሁ መስጠት ይሄ ታሪክም አይረሳው በታሪክም አይረሳም እና አሳፋሪ ናችሁ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ገና ነብይ ሲሆን ራሱ አላህ ታዛዝ የሰጠው ምንድነው ወአንذر عشيرتك الاقربين ተብለዋል ያንተ አሺራ ያንተ ቤተሰብ ያንተ ቅርብ የሆኑ መጀመሪያ ለነሱ ዳዕዋ አድርግ ነው የተባለ መጀመሪያ የራሱ ሰው ካልሆነ የሌላ ሰው ሊሆን አይችልም ስለዚህ እኔ የራሴ ህዝብ የራሴ አገር በመጥፎ አይቼ በዚህ ችግር ወድቆ ደግሞ እሱ ችግር ቢያድርስ እኔ በጎናቸው አልሆንም ህዝብ ትግራይ ለሌላ ሰው ችግር ቢያድርስ በጎናቸው አልቆምም ግን እነሱ ችግር ያሉ እኔ ዝም ብዬ ማየት ግን የትም ሃይማኖት ነው እንደሱ ያለ እስኪ ደሊላችሁ ምንድነው እናንተ ዝም ብላችሁ እስልምና ዘር ከለክለዋል ማን ከለከለ እንዴ አንተ እኮ ወደ አባትህ ዘር ምትጠራው ዘር አልተከለከለም ዘረኛ መሆን ግን የራስህ ዘር የበደለ ከሱ ጋር መቆም ነው የተከለከለ እንጂ አገሬ ህዝቤ ማለት በፍጹም አይከለከሉም ምክንያቱም አላህ አንድ ተአምር ነው ብለዋል እሱ ይሄ የተአምር ነው ሁላችን ተለያየ ቋንቋ መኖራችን ተለያየ ምላስ አንድ ሆኖ በተለያየ መነጋገር እንዲሁም لتعارف ነው يا ايها الناس ان خلقناكم من ذكر وانثى وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم لتتواወቁ ነው ያለ ስለዚህ እኛ ሀገራችን ትግራይ ስትመጡ ማንንም ሰው ደፍሮ ለእናንተ አንድ ነገር አያድርጋችሁም የትግራዋይ ግን አሁን በሁመራ የነበሩ ሱዳን የገቡ ሰዎች ኢንቨስተሮች ዶክተሮች ስንት ሰው ስራ የነበረው ሰው ተባሮ ከሁመራ ወጥቶ ሱዳን ገብተዋል ለምን ትግራዋይ ስለሆነ እና ይሄ ፌር ነው ይሄ ሀቅ ነው ይሄ አላህ ይወደዋል ስለዚህ ዝም ብላችሁ ሳታቁ አንቺ ዘረኛ አንተ ዘረኛ የምትሉ እናንተ ናችሁ ዘረኞች እኔ አይደለሁም እኔ ሁኛ አላቀም ለወደፊትም አልሆንም ምክንያቱም እስልምና ዘረኛ መሆን አይፈቅድም ምክንያቱም ዘረኛ ማለት ደግሞ እኛ እንበልጣለን እኛ በቃ አንድ ባንዲራ አንድ ቋንቋ አንድ ሃይማኖት ክርስትና ልሙጥ ባንዲራ የምትፈልጉት የእናንተ ቸርች ብቻ ኢትዮጵያ ራሱ የክርስቲያን ደስ የምትሉ እናንተ አይደለም ይሄ ሾው የሚያርግላችሁ ያለ በትክክል መስላችኋል ኢትዮጵያ መስጊድ የተሰራ እኮ በኢህአዴግ ጊዜ የተሰራ ይበዛል በአብይ አህመድ መስጊድ ነው የፈረሰ እናንተ ግን ውሸት ስለምትወዱ ነው ስለዚህ ይሄ ነው የኔ አስተያየት ደግሞ እስልምና ማንንም የኔ እስልምና በማንም የሚወሰን አይደለም አላህ ብቻ ነው የሚወስነው ስለዚህ ሁሉ የየራሱ ማድረግ ያለበት እንጂ ሌላ ሰው ለኔ በእስልምና የመጥቶ ሊፈርደኝ አይችልም እኔም ላንተም አልፈርድህም ግን በጉዳይ መናገር እንችላለን ስለዚህ ውስጣችን ግን አላህ ነው የሚያውቀው ምክንያቱም انما الاعمال بالنيات رسول الله صلى الله عليه وسلم እንደሱ ብለዋል انما الاعمال بالنيات وانما لكل امرئ ما نوى فمن كانت هجرته الى الله ورسوله فهجرته الى الله ورسوله ومن كانت هجرته لدنيا يصيبها او امرأة ينكحها فهجرته الى ما هاجر اليه ስለዚህ በዚህ ነው የምንጨርሰው نسأل الله سبحانه وتعالى ان يرينا الحق ان يرزقنا حق ما الله يرزقنا በመንገዱ ላይ ደግሞ መቆም አላህ ያድርገን
اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه وجعلنا من المؤمنين الصالحين المتقين اللهم آمين وصلى الله على نبينا محمد وعلى آله وصحبه أجمعين وآخر دعوانا الحمد لله رب العالمين وجزاكم الله خير والسلام عليكم ورحمة الله وبركاته.